እንቅልፍ አሁን ተኛ ይሆናል እቺን ካወራው በኋላ እውነትም ነገር ምንም ደስተኛ ያደርጋል። ለምን ወንድሜ ላይ የተደረገው ነገር ትክክል ስላልሆነ። በርካቶች የሚወዱት የሚሳሱለት ተወዳጁ የቤተሰብ ጨዋታ ፕሮግራም አቅራቢ ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱ የቅርብ ጊዜ ትውስታችን ነው። በተለያዩ ሚዲያዎች ባልደረቦቹን ጨምሮ በርካታ የቅርብ ወዳጆቹ ስለ ነጻነት ብዙ ብለዋል። ቢሆንም ግን በርካቶችን እያነጋገረ ያለው ጉዳይ ተፈጥሯል። የዝግጅታችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የነጻነት ወርቅነህ ቤተሰቦች እርቅ ሚዲያ ላይ ቀርበው በርካቶችን ያስደነገጠ ነገር ብለዋል። እነሱ እንደሚሉት ከሆነ ብዙ ችግሮች፣ ብዙ ፈተናዎች እንደነበሩበት በቁጭት ይናገራሉ። ነጻነት ወርቅነህ በትዳሩ ደስተኛ አልነበረም ሲሉም ይደመጣሉ። የነጻነት ወርቅነህ ቤተሰቦች እህቱ ሚሚ ወርቅነህ ትናገራለች። ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ የአንጀት መድማት ነው አለኝ ብሎ ነገረኝ። አሜሪካ ጥሩ ሕክምና አለ ሂዳል ነው። አሜሪካ ሄደ። አሜሪካ ሄዶም ሚስቱ ቤት ውስጥ ወደቀብኝ አለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ከፍቶት ነው። ጉበቱ እንደታመመ የተነገረውም አሜሪካ ሀገር ነው። አሜሪካ ሀገር ከሚስቱ ጋር ተጋጭቶ ለኔ ደወለልኝ። ስመጣ የምናወራው ነገር አለ አለኝ። ሲመጣ ስመለከተው በጣም ተቋቁሮ የሚያሳዝን ሆኖ ነው ያገኘሁት። ተመልሼ ወደ አሜሪካ ልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቀብላለች። አሜሪካ ሀገር ላይ ሚስቱ አትረዳውም ነበር። የእርሷንና የልጆቿን ምግብ ሰርታ ነጻነትን ራስ ተነስተ ሰርተ ብላ ትለው ነበር። እንደ ሀገር ለሕክምና የሄደ ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር የምታወራው ትላለች። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለች። አስናቀ የቀብሩ ዕለት ታገሰ ጋር ቀጠሮ ነበረን ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን፣ መጠጥ ቤት አልመሰለንም ነበር። በጣም ነው የሚያሳፍረው። አስናቀ ደውሎልኝ ነዚህ መኪና ሲገዛ ሸሸኛ አለኝ። ነጻነት መኪና የለውም ያለው ለጎፈንድሚ እያመቻቸው ስለነበር ነው። ነጻነት ከተገዛ 8 ወር የሞላው መኪና አለው። አስናቀ በ29 ዓመታት 1 ወር ብቻ ነው የተለያየ ነው የሚለውን አላምንበትም። መንታ ነኝ ቢልም ችግር የለብኝም። እውነተኛ ወዳጅ ማለት ከናንተ ሀዘን የኔ ይበልጣል እያለ ወከባ መፍጠር ሳይሆን ለጓደኛ መስዋዕት መሆን ነው። እንዳይጠጣ እንዳይጎዳ ማድረግ ነበረበት። ነጻነት ለልጆቹ ብር ይልካል። እዚህ የሚኖርበት ቤት ደግሞ የቤት ክራይ ይከፍላል። ለዛ ነው ገንዘብ የሌለው። 3 ሚሊዮን ብር የሰጠንን ባለሀብት እናመሰግናለን። ከጭንቀት ነው ያዳነን። አሁን እስከማውቀው በስሙ ምንም ብር እንዳይሰበሰብ በስሙ ልመና እንዳይደረግ ብለናል። የሰጡ ሰዎች ካሉ ያሳውቁን። የሐውልት ምርቃት መቅዶኒያ ያበላል። የተረፈው ብር ደግሞ ሚስቱ በአካውንት ይግባልኝ ብላለች። ታላቅ ወንድሙ ወንደሰን ወርቅነህ እንዲህ ይላል። አሜሪካ ሀገር ሆስፒታል እያለ አንድም ሰው አጠገቡ አልነበረም። ሚስቱ ከዚህ ከእናቱ ጋር ተከራይቶ ከሚኖርበት ቤት ቡትቶህንና መጽሐፍን ይዘህ መሄድ ትችላለህ ብለዋለች። አሜሪካ ያልታከመበት ምክንያት ባለቤቱ ስላልተረዳችውና ፍቃደኛ ስላልነበረች ነው። በዙሪያ ያሉ ጓደኞች ጥሩ ምቾት እየሰጡኝ አይደለም ብዬ መከሬው አለው። ነጻነትም በዙሪያ ብዙ ሰዎች አሉ፣ ሰው ግን የለኝም ብሎኛል። እውነተኛ ጓደኛ ነኝ የሚል ሰው ካለ ነጻነትን ሊያግዘው ይገባ ነበር። አስናቀ እኛ ሁላችንም ከኔ በላይ አልተጎዳችሁ የሚለን ነበር። ለነጻነት የሚያስቡ ጓደኛ ቢሆኑ ኖሮ ለህይወቱ የሚጠነቀቁ በሆኑ ነበር፣ ግን አብረው ይጠጡ ነበር። ታናሽ ወንድሙ ኤርሚያስ ወርቅነህ ደግሞ እንዲህ ሲል ይገልጻል። ትክክለኛ ጓደኞቹን አላየናቸውም። ለገጽታ ግንባታ የሚሰሩትን ግን እያንዳንዱ ሚዲያ ላይ ቀርበው አሳይተዋል። በህክምና ላይ የነበሩ ሰዎችን አላመሰገንም። ተዋናይት ኤልሳቤጥ ቀጮና ባዩሽ ከበደ ሚጡ አልተመሰገኑም። አስናቀ ነጻነትን የሚመጥ ንግግር አይደለም እየተናገረ የነበረው። የነጻነት ሰርግ ላይ አስናቀ ጭራሽ አልነበረም ሲልም ይደመጣል። ከናንተ በላይ እኔ ያውቀዋለሁ እቀርበዋለሁ እያለን ነው ሲሉ ተናግረዋል። ይህ ጉዳይም በርካቶችን እያነጋገረ ይገኛል። የዝግጅታችን ተከታታዮች እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን አጋሩን። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ ተመኘን።